በቀን በአራተኛው በዕለተ ሐሙስ ተወፍ ያዳጋሟት ተገነፈረ ከወንድሜ በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ተከታታዮች፣ በዛሬው ቪዲዮአችን አሪፍ የሆኑ የሳምንቱ ቪዲዮዎች ተዘጋጅተዋል። በነዛ ላይ ሪአክት እናደርጋለን። እኔ ሐሳቤን እዚህ ዳይሬክት ለእናንተ ሐሳቤን ሰጣለሁ። እናንተ ደግሞ ከታች ኮሜንት ላይ ሐሳባችሁን ትገልጻላችሁ ጨዋነትና በነጻነት። እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ወደ አናብያ ፈታለ ማይነቀር ነው ወናቱ የተመታ ነው ወናቱ ማለሽ ነው ጋሼ ኑ እስኪ ወደዚህ ኑ አንዴ እስኪ ጋሼ ምንድን ነው ልጅ ኧረ እባካችሁን ተውኝ ልዘርፉኝ ነው በጠራራ ፀሐይ በቃ አሁን ዝም ብለው ስልኮትን ያምጡታል ስልክ ኧረ እባክህን አልበላም አልጠጣም ብዬ የገዛው ስልክ ኧረ እባክህን ምንድን ነው የሚሉት አምጡ ጋሼ ምንድን ነው ሌላ ጸፈለጉ እንዴ ወይኔ እሺ ምን ይደረጋል እናንተ ካላችሁ በቃ እንዲህ ነው የሚሻለው ታው ላጥ ይበሉ ከዚህ ቶሎ በሉ የት ሄዳለሁ እንደው እናንተ ጋር አድራለሁ እንጂ እባክህን አንተ ልጅ አረኝማ አይፋትኑ ዝም ብለው ጨፍረው ሄዱ እንዴ አሪፍ ነው በቃ ይመቸታል ጋሼ እጨፍር አግኝቼ ነው እንዴ እንዴት እጄ በጨፈርኩ እያልኩኝ ነበር ደሞ በቃ ክፈችልኝ በቃ ፏርገ ይጨፍራሉ ስልኮትን ይዘው ሄዳሉ ብዬ ነው የምጨፍረው ክፈትልኝ ብቻ ክፈችላችሁ እንዴት ነኝ ፐርፎርማንስ ምናምን በቃ ስልካቸው ይመለስ ይመለስ ይዘው ሂዱ በቃ ኑሩልኝ ልጆቼ ኑሩልኝ ተስታረጉን እኮ በእናትሽ ይችላሉ እናት አያስ ይመቻቸው በእናትሽ ይመቻቸው በእናትሽ እየጨፈሩ ሄዱ አይ ጀብድ ተሰራ ዛሬ ኮረኔ ምንድነው አስቼ የምን ጀብድ ነው ምን እናንተ ሰፈር መምጫ ዛቅ እያሱ ጋር ሁለት ይሄን የሚያሉ ወጣቶች ቆመው ና አሉኛ እኔ ሳንተ ወንድም ልፈራ ቀጥ ብዬ ምንድነው እዚሁ ነው እንደ እዛ ሞባይልን አምጣ ለምን ፈለከው እኔ ደግሞ ለካ ታውቃለህ ሲገባኝ ሊዘርፉኝ ነው ለካ ሊበሉኝ እሺ ከዛ ልዘርፈኝ አልኩኝና እጄን ወደ ኋላ አድርጌ መሳሪያዬን ከመምዘዜ በፊት ምንድነው ፍላጎትህ አልኩታ ተብረከረኩኝ እንደዚህ ተንቀጠቀጥኩ ፈርተው ቅጥቅጥ አላሉ አይ ወንድ ልጅ ጀግና እኮ ነህ በጣም ኧረ እባክዎትን ጋሽዬ እንዳያሳስሩ እግሬ ላይ መውደቅ ጀመሩ እኔ ደግሞ ያው ወጣት ልጅ አሁን እስር ቤት ምናምን ታውቃለህ ያለውን ጉዳይ አይደለም ስለዚህ እንደው በትንሽ ቅጣት ልፋታቸው ብዬ ጨፍር አልኩታ ልክ ነው የሰራው እኮ በቃ ባህልኛ ሳስጨፍር ቆይቼ ይኸው ገና እንዴ አሁንስ በዛኛ እንዴ ያስጨፍርንህ አጀሪ እንግዲህ ምን ፍለጋ መጣሽ ደምቡታ እስቲ አጣርቻ አልሰማሁሽማ ደምቡታ እንደው ምን ዳታር እንደው ወዳ ምንድን ነው የሚሰራሽ አንቺ ደምቡታ ቦምቦክላ ሌትስ ጎ የድሮ ዘመን ሰዎች ግን በጣም ያሳዝኑኛል ሃው ይሄን የመሰለው ውበትህን ሳያዩ በመሞታቸው ነው የኔ ቃንጃ የኔ ቃንጃ አቤት ወይ እንኳንም ህንዳዊ አልሆንክ ጣዖት ነው ብለው ያመልኩ ነበር የኔ ክሪሽና ወዳጆች መሬት መንቀጥቀጥ ቺርስ በበሽታ ምክንያት ሳምንት ጠጅ ቤት ላልሄድ ነው በቃ አለመጥሽ በበሽተኛ እንደውም ዴሊቨሪ እንዳላዝ ልዘዝ እንዲያባየ ለሞተረኛ ምን አለ አንተን እንደ የተንገበገበ ሞተር በበላ ያንተ ጦስ ነው እዚህ በሽተኛ አድርጎ ያስቀረኝ እኮ እናንተማ ማይደርስባችሁ መስሏችኋል አንድ ቀን ትቀምሷታላችሁ ቆይ ዋስጤን ተነስተነስ ውሃ ቀብለኝማ ሂድ ያው አባዬ ጠጅ የሚያስንቅ ውሃ ነው ያመጣሁልህ ያዝ ጠምቀህ ያመጣኸው እንዴ ታዲያስ እንዴ እግዚአብሔር ይስጥህ አንዳንዴ እኮ ልጅ ይጠቅማል ለዚህ ሰዓት ብታመምም ውሃ የሚያቀብልህ ልጅ አለ ተመስገን ብሞትም አይቆጨኝም ዛሬ ያው
አሁን ድፍት ብላ አይቆጨኝም። እንደው ተባረክልኝ። በቃ እንዲህ ነው እንጂ አንድ ሰው አለ እንጂ የሰው ውድቀት የሰው ደካማ ጎን እየተጠቀመ የሚጠቀጥቅ አለ እንዴ ሞልቶ። ወይ መድኃኒቱን ረሳሁት። መድኃኒቱን ስጠኝማ። መድኃኒት እሺ ቆይ አንዴ አባዬ ስራ ይዤ ነው። አንዴ እንዴ ቶሎ በል እንጂ አንተ ልጅ እየጠበኩ እኮ ነው። ይኸው ልሄድ ነው በእውነት ልሄድ ነው። ኧረ ቶሎ በል። ኧረ ሄድኩ። ይኸው በቃ ልሄድ ስል ኧረ አባዬ አሰጠኝም ማለት ነው። እየከለከልከኝ ነው። በቃ ሄድኩ። ይኸው አንተ ሌባ እርጉም። እኔ እኮ ሰው አላወቀልኝም። በአንተ ምክንያት ነው የምታመመው። በሽታ ያንተ ነህ። ኧረ መድኃኒት ከልክለህ ልትደፋኝ እኔን ቀድመህ የቤት ካርታ ልትወስድ። መቼም አልሞትም። እሺ አክተር ነኝ እኔ። ዝም በል እንግዲህ ለሰይጣን ሜንሽን እያረጋችሁ ለሰይጣን አድርሱልኝ። እኔ እንደ ሰይጣን ፋራ፣ እንደ ሰይጣን ገገማ፣ እንደ ሰይጣን የፋራ መጨረሻ አይቻላል። ምናል በቃ ይቅርታ ምናምን ብሎ ቢመለስስ ምን ችግር አለው? በቃ ፈጣሪ መሐሪ ነው ምናምን በቃ መሐሪ ነው፣ ደግ ነው። በቃ ፈጣሪ አጥፍቻለሁኝ በቃ እኔም እንደ ሰው ልጆች ይቅርታ አድርግልኝ። ከሰው በላይ ማለት ነው። የዓለማችን ፋራ ማለት ሰይጣን ነው። በቃ ሜንሽን እያረጋችሁ አድርሱልኝ ማለት ነው። ይቅርታ ጠይቅና እኛንም እዚህ ከምታጉላላም ማለት ነው። በቃ ይቅርታ ጠይቅ አቶ ዴቭል ማለት ነው። እኛንም ሰላም ስጠን። የማትወጂው ልጅ ሲደውል ሄሎ እንዴት ነሽ? ገና ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ? ታዲያ ማናገር ካልፈለሽ ቀጥታ አትናገሪ ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው ማዘርሽ በግድ ዘመዳና ግሪ ብላ የጠራችሽ እኮ ነው የምትመስዪው። በሽቀጥ ማን ነው አንተ ተሳደበው? ትሽ 2 ብር የገባውን ፌስታል መስይ ሴትዮዋ ናቲ ላይ ትንቦራጨቂያለሽ እንዴ? ወይኔ ማላችሁ ትሰማኛለህ? ሁለተኛ እንዳትደውልልኝ። አየሻ ያን ያክል ቀላል ነበር። ሁለተኛ ደውልልኝ ትይኛለሽ፣ እኔም ሁለተኛ አልደውልልሽም። አለቀ። ምንም መመናቀር አያስፈልግም። ቻው፣ መልካም ህይወት። እኔ ላይማ ስልክ አዘጋትም። ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያን ቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። ወይ ምን አልሽ? አዎ ዓለም ላይ ያለው ጦርነት ትንሽ ጋብ ካላለ ከቤት አትወጣም ብሎ ፋዘር በቃ ይሄው ይዞኛል ነው እንዴ? ይዞኛል በጋርድ ምናምን እና ብትወጣ ተባራሪ ጥይት ያገኛል ብሎ በቃ እንጂ አንቺን ለማግኘት እና ያ ላይብረሪ ተመረቀ ነው የምትለኝ? በጣም አሪፍ ዜና ነው አንተ የነገርከኝ። እንደ ሄደን እንመርቀዋለን። ምን ችግር አለ? እኔ እንደውም ሰሞኑን ዲስከቨር ማድረገው የሆነ ጥናት አለ እዛ ጨርሰዋለሁ እንደው። አረ ቤቢ ካልነግር ደግሞ ምንድነው እሱ? ፔሬድ እኮ ቀረ። ማን ይቀር? ይቅራ ደግሞ ምን አባቱ ይቅር። እኔ እናንተ እንሄዳለን እንዴ? እሱ ድሮም ላይብረሪ አይመቸውም። ችግር የለም እሱ የእውቀት ጸር ነው። እኔ እናንተ ሄደን እናጠናለን። ችግር የለም። አሁን ቀልድ እንድታ ሰሞኑን ሆስፒታል ትወስደኛለህ። እንሄዳለን። ምን ችግር አለ እንዴ? የት ነው ደግሞ የምትሄዱ? ኧረ አባዬ አቡሽ ዲኮር የጀመረው ስልጠና ጋር ነው እንሄዳለን ያልኩት። ስልጠና ልትሰለጥኑ እንዴ? አልሰማህም እንዴ አባዬ? አቡሽ ዲኮር ለወራት ያቋረጠውን የዲኮር ትምህርት አሁን በአዲስ መልክ ጀምሯል። እርሶስ ምን ይጠብቃሉ? አዳዲስ ባስገባናቸው እንዲሁም በተሟሉ የዲኮር እቃዎች ብቃት ባላቸው የዲኮር ባለሙያዎች ጥራት ያለውን ትምህርት ማግኘት ትችላላችሁ። ትምህርቱም በ2 ወር፣ በ1 ወር እንዲሁም በ15 ቀን መርሃ ግብር የሚሰጥ ሲሆን ተምራችሁም እንደጨረሳችሁ ብቃታችሁን ማረጋገጫ ሰርተፍኬት የምንሰጣችሁ ይሆናል። ታዲያ በእኔ በኩል ለምትሄዱ ተማሪዎች ልዩ ቅናሽ ስለሚኖር ከታች በምናስቀምጥላችሁ ስልክ ደውላችሁ ቡክ ማድረግ ትችላላችሁ። ቻው በቃ ቤቢ ወድሃለሁ። እኔም ምን ጨርሱ አትወደኝም ማለት ነው አይደል? ለዛ ነው ማለት። እሺ ቶሎ በላ። እኔም ወድሻለሁ። Let me in. Why? Enough man a tell you no look for them where you live. Who you not forget no matter what I just say. Put on your clothes and take a display. Man I steer about night and day. ዳር ነበር በጠዋት ከቤቷ ሄጄ ልጠራ አባቷ በሩን ከፍቶ አለዋት። ምንድነው ሁሉ ንቅሳት የፈጠነ ልጄ ሰክሳት ጋሽዬ
ልጆች ግን ሺሃል እጥፍ ልበል ወይ ይዣል ዩ ጋይስ እንዴት እድለኞች እንደሆነን ተደብረን ቁጭ ባልበት ማን ቢደውል ጥሩ ነው ማን እንዳምጣው ነው እንዳትይ ቤቱሉ ነው ለርገሻንሹና እንደደበርበት ሄሎ አንቺ የእንቁላሌ አስኳል የልቤ ትርታ የጫማዬ ሶል እንዴት አደርሽልኝ ትንሽ አበዛው መሰለኝ ይቅርታ አለሽልኝ አለውልህ ደሞ በህልሜ ያየሁሽ እኮ ዛሬ የምር ምን እያደረኩ ያሪለ በቃ ስታሳድጂኝ ያደርሽው ምን አርግ ብዬ ነው ማሳድድ ነፍጥሽና ናፍጠሽ ልብስ ላይ ካልጠረኩ ብለሽ እንዲው ስታሮርጂኝ ያደርሽው ብቻሽን አለሽም እንዴ ማን ድምጽ ነው የሚሰማኝ አረ ቲቪው እኮ ነው የሚጮኸው ነው እንዴ እና መቼ ነው የምንገናኘው ነገ እኮ ልደቴ ነው አብረን አናከብረን ይቻላል ጓደኞቼን ይዤ እመጣለሁ እንዳው ትመግበናለህ ማን ነው አብረን እናከብራለን እሺ ስጦታስ ምን ይዛችሁልኝ ነው የምመጡት እግርና እጃችንን ቀልዴን ነው ባዶ እጃችንን እናመጣም ካልሲም ቢሆን እናመጣለን ሙዲያሽ በቃ ዝም ስልሽ በግ መሰልኩሽ እንዴ እነዛ የብረት ምጣድ ቂጥ የመሳሰሉ ጓደኞች ሲያሽካኩ ማይሰማኝ መሰለሽ ሙድ ይዛችሁ ሞታችኋል ቦርኮ ሁላ ጆሬ ላይ ዘጋው Emotional damage ይቻላል እንዴ በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖረው የሐሰት መረጃ በመስጠት በተውሶ ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ የገለጸው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወይም መኒ ላውንደሪንግ ወንጀል ምርመራውንም አጠናክሮ ቀጥሏል። የዚህን ውስብስብ ወንጀል ሙሉ ዝርዝርና የምርመራ ውጤቱን ለማየት የኢቢሲን የፌስቡክ ገጽ ይመልከቱ። ሀሳቦትንም በኮሜንት ያጋሩን። የወንድ ጀለስ ብሩክ የለም ስማ ማን ነው ያቺ ላጭ የመሰለችው ጀለስ ነች የመጣችሁ እራኡ እበት ከመምሰል ይሻላል ቤት የለም በላት አንተ ሰማሃለው እኮ አልሰማሽም አሉ ይኸውልሽ የጓደኛዬ ልብ ከፍ ዝቅ እያልክሽ ጢባጢቤ ከምትጮቺበት በዚህች ኳስ ምናምን ግዢና ተጮቺ አውርተህ ሞተሃል ብሩክ ነው አትወጣም እንዶጣ ከፈለክሽ ርብቃን ሂጂና ይቅርታ ጠይቀሽ ከእንደገና ከኔ ጋር ዲት እንድትወጣ ሳምነሽ ነይ ከቀናት በኋላ በናፍቆቴ ቅጥል ብለ ራስ ትለምነኛለሽ ናፍቆትሽ መቼም አንቺ ከምታቃጥኝ በላይ ሊያቃጥለኝ አይችልም ዘርበይ በእናትሽ አንተ እንዴት የሚጠገብከው ግን ከኔ ጋር ብትሆኚ ኖሮ አሳይሽ ነበር እንዴት እንደሚጠገብ ለመጀመሪያ ጊዜ ሲያስተዋውቀን በጣም ከመቆርፈዴ የተነሳ ማለት ነው ሱሰኛ ለመሆንን ሲነግረኝ በጣም ነበር የገረመኝ አንቺ ስርዓት ያዢ አንተ ከዚች ጋር ምን አዳረቀ ፊቷ ላይ በሩን ዝጋባት እንዴት እንደበቃችኝ ብታቅ ምን ትመስላለች እንዴ ቆይ አንተ ተዘረረች ወይኔ ጉዴ አንተ ምን ሆና ነው እኔ ምን አውቃለሁ ለማንኛውም ብር ይሉ ሰርሳት ተነሳ አንተ ምንድነው ቆመ የምታፈጠው ውሃ ቅዳላት አንቺ እንዴት ክው እንዳልኩ አሁን እንዴት ነሽ በእናትሽ ሰውዬሽ ደወለልሽ ምን ይሆንሽ ነው አንቺ እንጂ አይ ወዲያውማ ካነሳሁት ሞዶ ይመስላል ግን እኮ ትወጂዋለሽ የሆነ እንደሆነ ታዲያ ሄሎ ምን ፈለክ
ምን ሆነሻል? ምን ሆንኩ እንዴ? ልደበድብኝ ነው እንዴ? የት ነሽ? ቤቴ ነኝ። አመጪ ምን ሰራለሁ? ኦኬ መምጣት አልፈለግሽም ነው እኮ። ለምን ፈለግከኝ? አቦ መምጣት ከፈለግሽ በግልጽ ተናገሪ። ምን ያለፋድሻል? ለምን አባክ ነው የምትሰድበኝ አንተ? የሌለ ተመናቀርሻ ነገር አታወሳስቢ። ግልጹን ተናገሪ። ትመጫለሽ? ልጠብቅሽ እኮ። ለምን እንድመጣ ፈለግክ እኮ ነው ጥያቄ። ጉድ ፈላ። እንደ ሌላ ጊዜው ፊልም አይተን ወክ አድርገን ምናምን ትመለሻለሽ። ምንድን ነው? ለሌላ ሴት እኮ መደወል ትችል ነበር። ለምን እኔን መረጥክ እንዴ? ተወጀለ እንዴ? እሺ ብለሽ አትሄጂም? ኧረ ሴቶች ተው። በጣም በይ። ምንድነው ነገሩ? እዚህ ምድር ላይ ካሉ ሴቶች ውስጥ እኔን መርጠ ለምን ለኔ ደወልክ? ኦ ሴትዮ፣ ሲጀመር እኔ እዚህ ምድር ላይ ያሉ ሴቶች ሁሉ ስልክ የለኝም። ምንም ተወራው። አሃ እንጂ ለኔ ያልነበረ የምደውለው አይደል? ቆይ ምን አድርግ ነው የምትይኝ እንዴ? እሺ ኮንታክት ውስጥ ካሉ ሴቶች እኔን ለምን መረጥክ? ኦ ማይ ጋድ። እንደውም እንዳመጪ እሺ። እንደዚህ አይነት ሴት ነች። ምን ትላለች እንዴ? ጆሮዬ ላይ ዘጋብኝ። እኔ እኮ በጣም መሄድ ፈልጌ ነበር። ረስቼው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። የወንድ ጀለስ። አሁን እኮ ፍቅረኛሞች ነን። ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና ከሁለቀቀሽ አንተ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ ካካስቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ ጣጣ። እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናርክ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናረግ ነው እንዴ? ትንሽ አይሸክክህም እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን ይበላ ነው። አረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዋ እና ምኑን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ ይቺ ነገር አታዋጣ። ምን አልክ? አይ ምንም አታዋጣ። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናርጋ በነካጃችን። እስኪ አንተ ልጅ እባክህን ከዛ ከቁም ሳጥኑ ላይ ጋቢ ስጠኝ። በረደኝ እኮ ትንሽ። ምን አልከኝ አባዬ? አወራኝ እንዴ? አረ ምንም። አዳምጥ፣ ችግር የለም። ስማኝ አንተ ልጅ፣ እስቲ ሂድና እራት ሞቅ አድርገህ አምጣ። የሆነ ነገር እንብላ እዚሁ። እንደው ልፉ ያለን ፍጥረቶች እኮ ነን። አይሰማንም እኮ እኛን ረስቶናል። ምንም ማለት ነው። አረ አዳምጥ፣ ችግር የለም። አይ መስሎኝ ይሆናል። A few moments later በቃ እኛ የሚሻለን ወይ ሽማግሌ ሰብስበን ይሄ ልጅ ማስመከር ወይ ደግሞ ከዚህ ቤት ይውጣልን። አረ ምንም አያስፈልግም። እውነትዎትን ነው። ጉልበታችን አይችልም። ከጎረምሳ ጋር አንታገልም። አዎ በትክክል። ነገ ይሄ ልጅ እኮ ዱላ ይዞ መጥቶ አናቴን ነው የሚለኝ። በምን አውቃለሁ? አረ እንደውም ይውጣ ይሆን ሻንጣውን ፓክ አድርጌያለሁ። እንደው በዚህ አይሞላም። በስስ ፌስታል መያዝ ይቻል ነበር። ፌስታል ያው ስለተከለከለ ነው። አረ ምን በጋዜጣ አስጠቅልለን ብንሰጠው ምን ችግር አለ? ምንድን ነው? ምን ሆናችሁ ነው? ጭራሽ እኔን ጆሮ ዳባ ለበስ እኔ። አረ እንደዛ እኮ አይደለም። በቃ እንካ ይዘህ ሂድልኝ። ይዘህ ምንም አልፈልግም። በማላውቀው እኔ አሁንስ እዚህ ቤት የሰለችኝ ገና ወር ሳይሞላ ይኸው አስቤዛ። እኔ ቆይ የት እያደረጋችሁት ነው? የሁሉ ጤፍ ይሸመታል በአንድ የለም። ምን ተበትኑታላችሁ? እንደ እያወጣችሁ ምን ማለቶት ነው? ይሰራበታል። የሚበሉት ታዲያ ከየት እየመጣ ነው? ይሰራበታል። ምንድነው የሚሰራበት? ሶስት ነን ቤት ውስጥ አይደል? ምንድን ሌላ የሚገባ ሰው አለ እንዴ? እየበላን እንውጣ። አሁን እቺን የጡረታ ብር ስንት ላይ ከፋፍዬ እንደው ልጨርሳል። ኧረ ማዘሯ ምሳ የሆነ ነገር በእናትሽ ይሌል ደርጎኛል። ምን ነው የለም እንዴ? አልሰራችሁ?
አለ ሞልቷል እኮ በቃ እንዴ ደግሞ ምንድነው ሽሮ ምናምን ይብራብኛል። ምን ያደርጋል ሽሮ ማስቀረ ነው አንደኛ እንዴ ከነሰል ነው እኮ ሽሮ። ኧረ እባክህ አለ ለምግቡ ምንም አያሳስብም። ቆንጆ ምግብ ለምሳሌ ፓስታ አለ በስጎ በአትክልት ምስር በየአይነቱ አለ። ምንድነው ደግሞ ያ ቲማቲም ስልስ አለ። የማን ሬስቶራንት ነው የገባሁት? ቆንጆ አድርገሽ ስሪለት። ከዛ በፊት ግን እንትን ቢል ምችለት ሂሳብ ምንድነው? ምን ነው ቅር አለ እንዴ ወንድሜ? ኧረ አባዬ እየቀለድክ መሆን አለበት እንዴ? የለም ከዚህ ባላለው እንደዚህ በሂሳብ ነው እየከፈልክ ነው የምትበለው። ምንድነው ለዚህ እጄ ሆቴል አልበላም እንዴ? እና እንደዛ ከሆነ ሂድና ውጪ ብላ። ምን አስመጣህ እኔ ጋር ለመጠየቅ? እና ይሄ ቤቴ ነው ታዲያ። ኧረ ቤቴ ይፍረስ አንተ ደግሞ ቤቴ ያልክ? ኧረ በስመ አብ ሂድ ጥርግ በል ጥርግ። ምን ማለቱት ነው እንደዚህ ይባላል እንዴ? ምንም ቢሆን ልጆት አይደል? እባክሽ ምንም አያመጣም እንዴ? ይስራና ያምጣ ይርዳኝ። እኔ ውሃ ልጠጣ ነው። ውሃ 2 ሊትር 1 ሊትር ግማሽ ሊትር ሩብ አለን እንዴ? በዛሬው ቪዲዮ እንደተዝናናችሁ ፈታ እንዳላችሁ ተስፋ አደርጋለሁ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ